እንዴት እንደምወድ በቃ ላጠነትን እንዴት እንደምወድ ላጠስ ስትሆኑ ማለት በእንትን በትሪ በምና የለም ሮማንቲክ ምናምን ነገር የለም። በቃ በባረድስት ትበላላችሁ። እናንተ በትሪ ብታቀርቡ እንደዚህ እርክትት በዚህ ላይ ተቀምጣችሁ መብላት ነው። ዶንት ታች ሚ ኖ ሞር አባውት ሪሶልት በቃ ቆመሽ ነው እኔ ቁጭ ብዬ በላውበትን ቀን አላስታውስም። ለምንድን ነው ቁጭ የምለው እንዴ? ማን ነው የሚያስገድድ? ማን ወንድ ነው እንዲህ ነው ምረቅ ስጀመር እንደዚህ ብሎ ምጨፈልኩ ቆሜ እበላለሁ። ከዛ ትኩስ ነገር መጠጥ አቃጠለ በጆክ አንዳንዴ በባልዲ ራሱ አቀዘቅዛለሁ። እንዴ ማን ለማን ብዬ ነው የምጨነቀው? ማን ሺህ ዓመት አይኖርም እንዴ? ላጤ ማይላ እንዴ እኔ ለራሴ ህይወት የለም አልታያለን ከላጤ ሌላ የሚባለው ዘፋን ከላጤ ሌላ ወደ ውጭ እንዴ ላጤ ማይላ ማይሱት እንዴ እነ ማዘርጋ ስትኖሩ እኮ በማመሳ በሹካ በተሪው ላይ ነው የምታራሩት እንዴ በራሱ ብልግና ነው። እውነቴን ነው ማለት ጀመረ እንዴ ላጤ ስትሆኑ እግዚአብሔር ምስክሬ ነው። በቃ ላጥ ታረጋለች፣ ትበላለች፣ ትጠጣለች። ማይላ ማይሱት ማይካንትሪ በቃ እንዴ ላጤ ይኖርልን። ላጤዎች ብቻ ላይክ አድርጉ፣ ላጤ ብቻ ፎሎ አድርጉ። እንደውም ይሄ ቪዲዮ ብዙ ሰው ጋር እንደደርስ ሼርም ኮፒ ሊንክም አድርጉ ላጤዎች። ከዛ ባለሽ ወርወር በቃ አለቀ። እንዴ ምን አጋገጠሽ? ማዘር አለች ማንም ሰው ቤት ውስጥ ስንፍና አትበሉ። በቃ ይሄው ሁሉንም ትበያለሽ፣ ወርወርሽ ትሄጃለሽ፣ አለቀ። ጎበዝ ኮንሽ ታጥበያለሽ። ላጤ ማይላ ላጤ ኖርልን የሚለውን እንትን ታፔላ ካሁን በኋላ እኔ እንደውም ልለጥፍ ፈልጋል። በቃ ላጤ ማይላ ማይ ስዊቲ ማይ ውስጥ ለውስጥ እንደ ላጤ የለም እዚህ ምድር ላይ እግዚአብሔር። ኮዬ ስትኖሩ ጥቅሙ ውሃ ላይ ነው የምትቀጡ። በቃ ኮዬ ስትኖሩ በጣም ደስ የሚል ሮማንቲክ ወሬ ማይላ ማይ ስዊቲ ነገር ነው። ጋሪው ከነፈረሱ የለም አሁን ጋሪ ከነፈረሱ እዚህ አይደለም ገጠር ራሱ ጠፍት አለ። እዚህ ኮዬ ስትኖሩ ገጠርም ከተማም እንደኖራችሁ ነው የሚሰሙት። በዚህ ላይ ንፋሱ ቡጢ ማለት ነው። ንፋሱ ሌላ ታሪክ ውስጥ ነው የሚከታችሁ። እየተደባደባችሁ እንደምንም እየተንገዳገዳችሁ ነው ዘመን። አሁን እናንተ እንደ ዓለም አቀፍ ቡጢ ብትወዳደሩ እርግጠኛ ነኝ በቃ አሸናፊ ነው የምትሆኑ። ኮዬ የምትኖሩ ሰው ጧትና ማታ ትሬኒንግ ነው ኮዬ እኮ ወፍራም ሰው የለም ወፍራም ሰው ቢሞት እንዴት ትግሉ ከነፋሱ እኮ ከጻለ እኮ ሊጥለን ትንሽ ነው የሚቀር። በዚህ ላይ ሀለ ቀዱ ስትመጡ ፋንዲያ አለ፣ ኮቦታ አለ፣ ማሳ አለ፣ ዳገቱ ቁልቁለቱ በቃ ገጠርም ከተማም እንዳላችሁ ነው የሚሰማችሁ። እንዴ እኔም የራሴን ህይወት የለም አልታያለኝ ከኮዬ ሌላ አልታያለኝ ከኮዬ በቃ ኮዬ በጣም ነው የምወደው። ፈረሱ ከነጋሪ አህያው ኮቦት እናቶች ራሱ የገጠር እናቶች እዚህ ያሉት በቃ እኔ በጣም ነው የምወደው። ንፋሱ ግን ሌላ ታሪክ ውስጥ ነው የሚከተል። እግዚአብሔር የንፋሱን ነገር እኔ ኮዬ ያለው ንፋስ ማለት ነው የትም የለም። አብሎ ንፋስ ነው ምን ንፋስ በሉት በቃ ወደ ሀብት እንድትሄዱ ያደርጋችሁ። ግን ኮዬ ያላችሁ ሰዎች ለምንድን ነው ፎሎ የማታደርጉት? ይረንደው ኮዬ ይረንደው አንዳንዴ እኮ ችጋራም ናችሁ። አንዳንዴ በቃ ዳታ ከፍተሽ ምን አለበት ላይክ አድርገ ፎሎ አድርገሽ 50 ሺህ አስገብተሽ እኔ ማስታወቂያ 50 ሺህ ከገባሽ ትሰሪያለሽ እያሉ እኔ አሁን ብሰራ ምን ችግር አለ? ለምንድን ነው የምንታካከው አንድ ላይ? ምን አለበት እኔ እንኳን ፈምሽ ከዛ ባፈምሳችሁ። ኮዬ እኮ ማይላ በቃ እኔ ከኮዬ ውጪ ማለት ነው ወደ ውጪ ኮዬ ለኔ ቦሌ በሏት፣ ኤርፖርት ዱባይ በሏት። ኮዬ ያለው ንፋስ ኮዬ ያለው ንፋስ እኔ ለመዝናናት በቃ ራሴን ላዳምጥ ልጾመን ብዬ ወጥቼ ማለት ነው እንዴ ቀሚሴ ገልቦ ቁጭ እንደ ረታው ንፋስ ሲጀመር ማለት ነው መፈንቀላ ኮዬን ያዘው ንፋሱ መፈንቀላ በቃ ለኛ ኮዬ ዱባይ በሏት። ዱባይን የሚያስንቅ ሰፈር እኮ ነው። ለመዝናናት ተራራ ከፈለጋችሁ ትወጣላችሁ። ማሳ ፀሐዩስ እንዴ ቀይ ኮራሽ ጥቁር ሆነሽ ነው የምትገቢ። በዚህ ላይ ጋሪን ኮሻኮሻ ራይድ በሉት። ይሄ ዘመናዊ ጋሪ አለ። በነገራችን እኛ 77 የድርቅ ጊዜ ድርቅ ደካን 77 ታውት በቃ እንትኑ ራስችን ግን በቃ የሆነ ዘመን ላይ ነን ያለነው ነው ወደ ኋላ ነን ያለነውና በቃ ዱባይ በሉት። ቅርጽ ማለት ነው። ማየት ከፈለጋችሁ ኮዬ አለ። ገጠር ራፈቃችሁ ቀጥታ እየነዳችሁ ነው ኮዬ በቃ አለ። ማሳውም አለ፣ ቁልቁለቱም፣ ዳገቱም፣ ንፋሱም፣ ፀሐዩ ደግሞ አለ። መጋኛ የሆነ ፀሐይ አለ። እንዴ ንፋስ ደግሞ በቃ እግዚአብሔር ማይላፍ እንዴ ዱባይ አልተዝናናችሁ መጉላላት ላይ ነው ያላችሁት። የኮዬ ሰው ደግሞ ፎሎ ላይክ ሼር አድርጉኝ። 50 ሺህ ከገባው ማስታወቂያ ሊሰራና አረስ ጀመር ባለሀብቷ ልዕልት ዛሬ ከበጋ ውድድር ጀምራ ነበረ። ከዛ የኔ ጥርስ ነጭ ነው በመማል ጀማመር። ከዛ በኋላ እንዴት ነው ጥርስ ሸነጣን ያሸነፍኩት በምንድን ነው ስለ እኔ በብላው አንፍቃለሁ በእንጨትም በከሰልም ስለ እራታይ ብላማ አትጥርብኝ። በዚህ ሰሞን እኔ ብላ መስማት አልፈልግም ምናምን ለምንድን ነው እኔ እኮ ብዙ ሰው ያርደኛል መታወን ያላርድህም ጎረቤትን ብቻ አቃጥዬ በግ እንደገዛው አሳይቼ አውለብልቤ አንተ ብቻ በድምጽ ባበልልኝ እንጂ ችግር የለም እኔ መልሳለሁ ምናምን አልኩት። ተግባባን። እሺ
ችግር የለም በቃ እኔ ሌላ ጊዜ ክስሻለሁ ምናምን አለ። እሺ ኖርማል ኢዝ ካንትሪ ውስጥ ለውስጥ አልኩት። ከዛ ደስ አለው። ከዛ በቃ ሂጂልኝ አሁን ምን አስበሽ ነው እኔ ጋር ቁጭ የምትይ ምናምን ልታርጅኝ እንዴ አንቺ ምናምን ኧረ እኔ አላርድህም ምናምን አልኩትና ሂጂ እካካም ሲጀመር ክብር አይወድልም እንዳላርድ እንደሆም አልኩትና ከዛ አንቄ እንዳልደፋ አንተ ሰውዬ ምንድነው ነገር የምትፈልገው ከኔ ብዬ ከዛ አናዶኝ ሄድኩት ማለት ነው። አአ እንደው ሰራበላችሁ ምን አደረገ እንዴ? ምን አደረገ? ተነጋገርን አይደል እንዴ? በቃ አንድ ቲማቲም ቆርጠን ለቪዲዮ እንትን እንዲሆን እንቆርጣለን እንሰራለን አይደል እንዴ? ለግማሽ ቆርጠው እንዴ? ይሄ እኮ ሶስት ቲማቲም እግዚአብሔር አንድ ቲማቲም ዲዮስ ያለ ስንት ቲማቲም ነው የቆረጠው? አንድ አይደል እንዴ? አንድ አልካቷስ አቷስ እግዚአብሔር አንድ አይደል እንዴ? ይሄው አንድ ነው። ይሄው እዚህ ጋር እዚህ ጋር አንድ ነው። ሶስት ነበር። እግዚአብሔር አይም አምስት ዶሮ አይደል እንዴ? አርደን አምስት አርገን እንሰራለን። ሁለቱ ሀበሻ ድንች ፈረንጅ የተባለው ደግሞ ብለን ሶስት ቲማቲም እኮ ነው ሲጀመር ያቀረብነው። አንዱ ብቻ ነው። አንተ ምንድነው ከህይወታችን የሆነ ነገር እንዳደረገኝ ነው በቃ ነው ሲጀመር እኮ ትክክል ነው። እኔ ግን እግዚአብሔርን ዶሮ የሰራን አይነት ስሜት ነው የተሰማኝ። አይዞህ አለማየሁ ተሰማ ያንቺ ነገር አለ እንዴት አይሰማኝ? እኔ እኮ አንተ ዶሮ እንዴት አይሰማኝ ያለሽ መስሎኝ እኮ ነው። ለዛው ማሰለብና አንድ ክላስ ማዘጋጀት የዶሮ ውሳይ ነበር እየሰራው በቃ ታው እንደላችሁ ኪሎ ስንት እንደገባች ስራ ላይ ትላንት እኮ እንደዚህ እኮ ነው ቢስታው ባሉ እኮ እንደዚህ ያደረኩት መጣሁ። አምስት ገዝቼ አምስቱ አንድ ኪሎ ነው የሚሆነው። እኔ እኮ ይሄ ቪዲዮ ህይወታችን ተቀየረ በምን ታውቃላችሁ? ይሄ ቪዲዮ ከእግዚአብሔር ህይወታችን ሊቀይር ይችላል። ወንድሞቼ ተስፋ አትቁረጡ። እግዚአብሔርን የእግዚአብሔር ተስፋ አታውቁም። ወንድነት ህይወት ያደርጋል። አንድ ሁለት ሶስት አራት አምስት እዚህ ጋር 50 ሆኗል። እዛ ጋር ስንት ነው? 60 እና 50 110 አንዱ ቢልስ ሆነ ምን ማዳጣና ወባዲሻ ይባላል ሳናገር እሺ ነው ያለበት ሻሸ ያ በል ከዚህ ያ እሱ ስድስት አንድ ትነህ አንድ ሁለት ሶስት አራት አምስት ሶስት አስቀምጥና ይሄን ንገረው። ይሄ ስድስት ነው መውጣት ያለበት ያዝ ንገረው። አደራ ካባ ካባ ተመጣ እሱን አስቀምጥ። አሁን ያዝ እሱ ጋር ስድስት ይወጣ እሱ ዋና ወማሾ አውራ እሰይ መናለች መላላጣና እንትን ጮራ እሰይ ወይ ማን ነው እኛ ከሰልጆች ቁራጭ እሱን ዘጋ እሰይ እኔ ማለት ነው የነገር ቀይ መደብ አለ አይደል? አንተ 60 ግን 50 እንዴ ሶስት መደብ እኮ ጎድጓድ እንዴ ምንም ከምን ጋር ገናኝ የነሽ ወጋሽ ተሳለ ለቀጣ በከበደ ሸወደ ደንግጦ የነሱ አላው የተፈራ የመኮንንና የተሻለ አሁን የነሱ የሶስቱ መደብ አሁን ማለት 9 መደብ ወጣ ቢራ 3 መደብ ሲያለሽ እንትና የሄደ እዚህ ውስጥ አገር ይሄ ያው ታይቶ አሃ የዚህ ስለዚህ አግኝተናል ሰይጣን አጥልከ እየሰውት ላይ
የሰው ተማብላት ጥሩ አይደለም። ስለዚህ ሞላ 13 መደብ ሞላ ሰይ በለው እኔ ቅድም ተሸወድኩ። አንደኛ ስድስት ሁለት አንደኛ አንድ ደቂቃ መማር አቃነኝ። ይሄ ነገር ተረስቼ ካለ እንት ተማም አንደኛ ክፍል የመጀመሪያ ነው ሀገር ነው የወጣው ናስ አለ እስቲ እሰይ ልክ 13 ይሆናል። አስታ ዘሴ ባለው ነገር